ኢዜ ምን አይነት ፔናልቲ ነው የምትመታው? ምን አይነት ፔናልቲ ነው የምትመታው? ኢዜ ወይኔ አንጀቴ ተቃጠለ። አረርኩኝ ጀማው ይምር። ወይኔ ኢዜ ወይኔ ጋቢ ምን አይነት በራስ መተማመን ማጣት ነው? እንደዚህ ፔናልቲ ትመታለህ? በእናትህ ማጋለሽ አመቱን ሙሉ እንደዚህ ታግለህ እዚህ ደርሰህ እንዲህ አዳረርኩኝ ጀማው ተቃጠልኩኝ። ምን አይነት ድክመት ነው? ምን ኢዚ ካንተ አልጠብቅም። ምሪ ነው ብላችሁ ማንም ተጫዋች ያንን ኳስ ቢስተው ማለት ነው ችግር የለብኝም። ኢዚ ግን ካንተ በእንደዚህ አይነት ሁኔታ እንደዚህ አይነት የደከመ ፔናልቲ እንደዚህ ወረደ ፔናልቲ ወይኔ መንደድ ወይኔ መንደድ እኔ አረርኩኝ። እኔ ተቃጠልኩኝ ጀማው የለህማ አላየ ቢበሉ የለህማ ወያላ የፉኒ ለጠልጠኝ የለህማ የሌባ ሊግ ሰማዩን ዳኛ ከፒኤስጂ ጋር ፈጣሪ ከኛ ጋር ነው እስካሁን ድረስ ነው። ወይኔ አባቴ አንተ ዳኛ የኛ ፔናልቲስ አንተ ሌባ አረብ ምን ያማረ ዳኛው የአብዬን ዘመድ ነው እየተባለ ነው። ዳኛው የአብዬ 15 ደቂቃ ይቀረናል። ከዛ ላ ፔናልቲ 15 ደቂቃ ወጥር መርበኛው ወጥር ደብል ቻምፕ ነው የምንሆነው። ደብል ቻምፕ ከተማችንን ፒዤ መልሶልናል። እግዚአብሔር ያክብርልን። ፒዤ ሲጀመር ፒ ማለት ፒስ ነው፣ ኤስ ማለት ሰላም ነው፣ ጂ ደግሞ ግበርዩ ማለት ነው። ስለዚህ ፒዤ ሰላማችንን ሰጥቶናል። እዚህ ነበር ያየሁት። ጠርታችሁኝ እዚህ አብሬ እየቋጠርኩ ከሴፍሻ ጋር ከቢኒ ጋር ከጸጊ ጋር አይቻለሁ። እግዚአብሔር ያክብርልኝ። ይመቻችሁ። መልካም ምሽት። አንተ መቁያ እግር ይዜ አንተ መቁያ እግር ገና በጀርባ ካሜራ እንደዛ ቆሞ ነው ሳየው፣ ወላሂ ጎሉ በቃ ያሳቀቀኝ። ማጋሌስ መሳቱ ምናምን ችግር የለውም፣ ምክንያቱም ጭራሽ ተከላካይ ነው። ከተከላካይ እንኳን አንድ መረጥ ብትባል ሳሊባን ነበር መምረጥ እያለብህ። ኢዜ እንትና ማጋሌስን አስመታ። ኢዜ ደግሞ ጎል ከዛ በላይ እስከ ኮርና የወሰዱልህ ወይ አንግል አጠገብ እንኳን አላለፈልህ። አንተ ጠማማ እግር ወይኔ በአላህ ጭራሽ ወርኔ ፈጀበት ሊመጣ በቃ በረኛው ሳይኮበል ነው። ጨፈረ እዛ ጥግ ላይ ቢስሚላህ። አሁን ማጋሌስ አመት ሙሉ የለፋውን ሰውዬ በቃ በዚህ መጥፎ ትውስታ እንዲቀር ቀን ሁሉ የለፋን ሰው ያስመጣ ጭንቅላቱን በላ። እንዴት እኔ በምንም ተአምር እኔ ማጋሌስ እኔ እንጃ ተጫዋች ቢያልቅ እንኳን ሲመታ የሚያሳቅህ ተጫዋች ፔናልቲ ያስታውቃል። ፓሪስ ሴን ጀርሜን የ2025-26 የቻምፒየንስ ሊግ አሸናፊ መሆን ችሏል። 90 ደቂቃ 1-1 የተጠናቀቀው ጨዋታ ወደ ተጨማሪ ደቂቃዎች ቢያመራም ነገር ግን ሁለቱ ቡድኖች ተጨማሪ ጎሎችን ማስቆጠር ባለመቻላቸው ወደ ፍጹም ቅጣት ምት ተሻግረው ፒኤስጂዎች 4-3 በሆነ ውጤት አሸንፈው የቻምፒየንስ ሊጉ ባለቤት ሆነዋል። መድፈኞቹ አርሰናሎች ከ20 ዓመታት በኋላ ለቻምፒየንስ ሊግ ፍጻሜ ቢደርሱም በሚያሳዝን ሁኔታ አሁንም ይህንን ባለ ትልቅ ጆሮ ዋንጫ ማሸነፍ አልቻሉም። እጅግ በጣም ቅስም ሰባሪ በሆነ ሁኔታ መድፈኞቹ አርሰናሎች የቻምፒየንስ ሊጉን ዋንጫ ለማጣት ተገደዋል። ፒኤስጂዎች ደግሞ በተከታታይ ዓመት ለሁለተኛ ጊዜ በታሪካቸው የቻምፒየንስ ሊጉ ባለቤት መሆን ችለዋል። እጅግ በጣም ድራማቲክ በሆነ አጨራረስ እንግዲህ መድፈኞቹ አርሰናሎች ጋብሪኤል ማጋሌሽ እና ኤብሬቺ ኤዜ በሳቷቸው ፔናልቲዎች ምክንያት ለመሸነፍ ተገደዋል። ስለ ምሽቱ የፒኤስጂ የቻምፒየንስ ሊግ ድል ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ፕሪሚየር ሊጉን 7 ዓመት ጠብቀን እንደበላ ነው። እመኑን የአርሰናል ደጋፊዎች ቻምፒየንስ ሊጉንም በቀጣይ ዓመታት እናሳካዋለን። ምንም እንዳይደብራችሁ። ጋብሪኤል ማጋሌሽ እንግዲህ የቻለውን ሁሉ አድርጓል። አሰልጣኝ ሚኬል አርቴታ ማጋሌሽን ማስመታት አልነበረበትም። እነ ዙቤሜንዲ እነ ሳሊባ ራሱ ይሻሉ ነበረ፣ ኖኒ ማዱኬም ነበረ። ነገር ግን ለማጋሌሽ እድል መስጠቱ ዋጋ አስከፍሎናል። ምክንያቱም ተከላካይ በዚህ ሰዓት ከምታስመቱ የፊት ለፊት ተጫዋች ማስመታቱ ይሻል ነበረ። ከማጋሌሽ በላይ እንደውም የኢብሪቼ ኢዜ ፔናልቲውን መሳት እጅግ በጣም ነው የሚያበሳጨው። ኢዜ ያንን ኳስ ባይስት ኖሮ ምናልባትም አርሰናል የመጀመሪያውን ቻምፒየንስ ሊግ ያሳካ ነበረ።
በስተመጨረሻም እንግዲህ የሻምፒዮንስ ሊጉን ዋንጫ አተነዋል። ነገር ግን ከ22 ዓመታት በኋላ ፕሪሚየር ሊጉን እንዳሳካ ነው በእርግጠኝነት ምነግራችሁ። ሻምፒዮንስ ሊጉንም በቀጣይ ዓመታት አርሰናል ያሳካዋል። ከሞን ኒው ገነርስ ይመቻችሁ። ቢስሚላ ፒኤስጂ አርሰናል በፔናልቲ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ፋሚሊ። በጣም የሚገርም ማጋሌሽ ይሄን ፔናልቲ ባይስተው በጣም ጥሩ ነበር። ሌላ ተጫዋች ቢስተው ምክንያቱም አመቱን ሙሉ የለፋ ነበርና እሱ ባይስተው መልካም ነበር። ግን ፒኤስጂዎች ይገባቸዋል ብዬ አስባለሁ። 90 ደቂቃውን በቃ 120 ደቂቃውን ጥሩ የተጫወቱ እነሱ ናቸው። አርቴታ በርግጥ አይፈረድበትም፣ ያለው አቅም ይሄ ነው። ከዚህ በላይ ጥሩ ያለው ተጫዋች መከላከል ነው የነበረበት። መቼም ጋር ያለህ እንደ አይሱዚ እንደ ቪኤት እንዳትለው። ሉዊስ ኤንሪኬ ግን ምን አይነት በቃ የፈጣሪ ቁጣ ሆኖ ይሄን ቡድን እንደዚህ ነው በቃ እንዴ ተጫዋቾቹ እኮ ምንም ማፍጠኛ ያለቀውን የሚጫወቱት እያወራሁ ማብራት ጠፋ። ግን ችግር የለውም ጨዋታውን አስጨርሰውናል። በጣም እናመሰግናለን ፋሚሊ። የሉዊስ ኤንሪኬ ልጆች በጣም ነው የሚገርመው። በቃ ይተዋወቃሉ። አሁን ስታቀባብሉ እንዴት በቃ አትስቱም እኮ ምንም ሁሉ ነገር በቃ እንዴ የት ቦታ እንዳሉ ምናምን ይተዋወቃሉ። በቃ እና እኔ በቃ ከአቅም በላይ ናቸው ብዬ ማለት 90 ደቂቃ ሙሉ ኳስ ሳያስነኩ ይጫወታሉና እንደውም ኪቪቻን ኡስማን ዴምቤሌ በመሃል ተጎድተውበት ምናምን እኔ ድሉ ይገባቸዋል ብዬ አስባለሁ። ግን ሉዊስ ኤንሪኬ ከአቅም በላይ ነው። የአርሰናል ደጋፊዎች ያን ያህል ትጎዳላችሁ ብዬ አላስብም። ግን እስቲ በሰፊው መለሳለሁ። እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ ለአርቴታም ሆነ ለልጆቻችን ከማጨብጨብ ውጪ ምንም ኮምፕሌን የለኝም። በቃ ትክክለኛ የዋንጫ ቡድን መሆኑ አርቴታ አሳይቶናል። ቡድናችንም የሚችለውን ሁሉ አድርጓል። ሉዊስ ኤንሪኬ የዓለማችን ምርጡ አሰልጣኝ እንደሆነ እናውቃለን። የትራንዚሽን ቡድን እንደያዘ እናውቃለን። ፍጹም ማጥቃት ላይ አደገኞች እንደሆኑ ፔዦች እናውቃለን። ነገር ግን ያንን ሁሉ ነገር ተቋቁሞ አርቴታ ኤንሪኬን በታክቲክ አስቆሞት 120 ደቂቃ ተፋልሞ በእድል ተሸንፈናል። ትልቁ ጥፋት የነበረው እንደ ጥፋት ከታየ የመጨረሻውን መቺ ጋቢ ማጋሌሽን ማድረግ ብቻ ነው። በቃ ጋብሪኤል ማጋሌሽ እየነገርኳቸው ነበር አብልጥ ጓደኞቼ ጋር እያየ ማርቲን ዙቢሜንዲ፣ ኖኒ ማዶኬ ወይም ዩሪያን ቲምበር የተሻለ መቺ ናቸው። ለምን አምስተኛ መቺ ሆነ? ይስቷል ለምን ይስቷል እያልኩኝ ነው እየተናገርኩኝ ነው ይሳተውና እኔ በጣም ለቡድኔ አጨብጭቤያለሁ፣ ለሚኬል አጨብጭቤያለሁ። በእርግጠኝነት በዚህ 2 እና 3 ዓመት ውስጥ የአውሮፓ ቻምፒየንስ ሊግ ማሳካት እንችላለን። ካሞኒ በነስ ምንም እንዳይገፋችሁ ይመቸን ያራዳልኩት ይመቸን። እሺ ማጋሌ ስተዋል ማጋሌሽ ስጦታን በጌታ በኢየሱስ ስም ዋው ዋው ብቻ ሳይሆን ማለት ይውላችሁ ለልጅ ይውላ የምናገሩ ታሪክ ነበር። ዛሬ ቻምፒዮን ነበርን እኮ። ወይኔ ትንሽ ደቂቃ ኤዜዲ ነው ፔናልቲ የሚሳተፉ ፋይናል ጌም ላይ አይሳተም። ታጠቅኩ አይጠበቅም። እግዚአብሔር በስማን ቦርድ ብላ መቶም ይዜ በስማን ቦርድ አቲ ሁሌ ተሳለም ያለበት ተጸል ያለበት እንዴ ማጋሌሽ ኮርና ኮር ለሚ እግዚአብሔር ፔናልቲ እንደዚህ መታል እንዴ ማጋሌሽ እንዴ በስማ ለልጅ ብቻ ሳይሆን ለልጅ ይውላ እኮ የምናገሩ ታሪክ ነበር ዛሬ ለምን አረ በስማ ቦል ትንሽ ደቂቃ እኮ እግዚአብሔር ረላሽ ተጫዋች ዲ ማለት ነው መሳሪያ አልፈልግም። ግን በቃ ዛሬ ረላሽ ስማቡል ለፈስ ቅዱስ ትሽ የሚደብረን ምናምን መስሏችሁ ነው? እስቲ ልኮ ያርዘ ሻምፒዮን ኦፍ ለንደን። እሺ ለንደን አይደለም ኢንግላንድ እንዴ ሻምፒዮን ነን፣ የኢንግላንድ ሻምፒዮን ነን። ምንም ችግር የለውም። ይሄ ጸጥ ይሉናል። ፒኤስጂ ሴቭ ዘ ወርልድ ምናምን ብለሽ ማንሽም እንዳሰክሽ። የፕሪሚየር ሊጉ አልወጣልንም። እስካሁንም ጸጥ ያልናችሁ አንድ ላይ አድርገን እንወጣዋለን ብለን ነበር። ችግር የለውም፣ በነጠላው እንወጣዋለን። ማንሽም አንድሽን አብሽ እንዳከች ቢያንስኛ ማለት ነው ሻምፒዮንስ ሊግ ገባን ብለን አልተደሰትንም። ከሻምፒዮንስ ሊግ ፍጻሜ ተቀማን ዋንጫ ብለን ነው፣ እሱንም በዳኛ። እሺ ማንም እኔ አትሊስት ታይም ከአርሰናል ጋር ቆሞ አፍላፊ ምን ደስ እንደሚለኝ ታውቃላችሁ? እስከ ዛሬ 19 ቲም ነበር የምትደግፉት፣ 20ኛ ቲም ጨመርንላችሁ። ፒኤስጂ ምድረ ውል ሲያስጠብ ፒኤስጂ የክለቦች ውሃ ልክ
ወንዳ ወንድ የክለቦች ቁና ብያል 120 ደቂቃ አባሮሽ አስሩጣ በፔናልቲ ከተትክልኝ ይመቸን። በኳስ ተጨንቄ አላውቅም። እስኪ አልበኝ ነው የቆጠርኩት። ይኸው እስኪ አልበኝ በኢየሱስ ስም እንዴ ይኸውልህ ስማ፣ ለንደን ውስጥ ማለት ነው ሻምፒዮንስ ሊግ ያለኝ እኔ ብቻ ነኝ። እኔ ብቻ ለንደን ውስጥ ሻምፒዮንስ ሊግ ያለኝ እኔ ብቻ ነኝ። ይኸውልህ ፓልመር ሊኖር ይገባል። ፓልመር የለም እንዴ! ወንድሜ ምን ተሰማህ ወንድሜ? ናኦሜ ምን ተሰማህ? አረ ዛሬ በሰላም አደርኩ፣ እቤቴ በሰላም ተኝ። አረ በለ አረ ይኸውልህ ለንደን ውስጥ እኔ ብቻ ነኝ። እኔ ብቻ ያማል እንዴ? ማይወልህ ለንደን ውስጥ አበርዝ ነበራችሁ። አየህ ፓልመር ግን የላችሁ። አበርዝ አገባ ሰራ፣ ፓልመር ግን የላችሁ። ፓልመር እኔ ነኝ ያለኝ። ፒኤስጂን ለማሸነፍ ፓልመር ያስፈልጋል። በኢየሱስ እኔ ያዝኛለሁ። ፒኤስጂ ያሸንፋል ብያቸዋለሁ። ነግራችሁ ነበረ። ምድረ ወያላ አሁን ዝም ነው ምድረ ወያላ። ሌትስ ጎ ፒኤስጂ ይችላል። ኧረ ቋጥሩ ተከብቤ ነበር። ሰላሜን ያገኘሁት ፒኤስጂ ሰላማችንን ሰጠን፣ ተገላገልን። ይችላል ፒኤስጂ ተበጥብጠን ዝም ብለህ አሁን ታጥበተኛ ያንን ስቴዲየም ላይ የምታዘጋጀውን ኮንሰርት ታለቅስበታለህ። ኮንሰርትን ትበላዋለህ። ፒኤስጂ ይችላል። ማይ ምንም ማድረግ አይቻልም። ይችላል። የእንጀራ ጉዳይ ነው። ምንም ማድረግ አይቻልም። ትበላዋለህ። ሌትስ ጎ ግን ይመቻችሁ። ተጫውታችኋል። የምር አርሰናል ተጫውታችኋል። ግን ፒኤስጂ ዲዘርቭት ሁለተኛ በተከታታይ ሉዊስ ኤንሪኬ ና ወደ ሊቨርፑል አሁን በለው የክብር ሽንፈት የሚባለው እንደዚህ አይነት ሽንፈት ነው። የእውነት እኔ ቀናው በቃ ዛሬ ሆን ብዬ የአርሰናልን ደጋፊ የሆነ አርሰናል ለማብሸቅ ነው ጨዋታውን ሰው የነበረውና በቃ የሆነ ደስ የሚል የሚያስቀና ቀን ነው። እኔ በራሴ በቃ የሆነ የቅናት መንፈስ ነው ያደረብኝና ነገ የአርሰናል ደጋፊ ኮራ ጀነን ብሎ ማሊያውን ለብሶ መውጣት ይችላል። የእውነት ማለት ነው። እኔ በቃ እኛ ያሰብነው ነገር ተሳክቷል። አርሰናል ይሄን ዋንጫ እንዲበላ ጭራሽ እኔ እንደ ማንቸስተር ዩናይትድ ደጋፊ አልፈልግም። በቃ ጭራሽ ይሄን ዋንጫ መብላት የለበትም አርሰናል ማለት ነው። ቢበላው የእንግሊዙ ሶስተኛው ትልቁ ኃያሉ ሶስተኛው ቲም የመሆን ትልቅ ቻንስ ነበረው። ግን አሁንም ቢሆን አርሰናልን እንዲህ ጨጓራ የምንልጥበት ደጋፊውን ከአመት እስከ አመት ማለት ነው የምናበሽቅበትን ሜተድ እስካሁን አላጠፋልንም ማለት ነው። ምንም አይነት የአውሮፓ ውድድሮች ዋንጫ አላሳካም አርሰናል። ይሄ የአርሰናል ትልቁ ውድቀቱ ነው። እኔ ዘንድሮ ከፕሪሚየር ሊግ በላይ ይሄንን ዋንጫ ቢያሳኩ የአርሰናል ላይክ ኮራ ብሎ ላይክ ዩሮፕ ውስጥ ትልቅ ቡድን ነኝ ብሎ ማውራት ይችላል። አሁንም ግን እኛ የምንከራከረው አርሰናል አሁንም ትንሽ ቡድን ነው ብለን ሽንጣችንን ገትረን እንድንከራከር የሚያደርገን ነገር ምንድነው? የአውሮፓን የሁሉ ዓመታት ላይክ ሲሳተፍ የአውሮፓ ውድድሮችን አንድም ዋንጫ ማሳካት አልቻለም። ስለዚህ አርሰናል ትንሽ ቡድን ነው ብለን ሁሌም ቢሆን እንከራከራለን ማለት ነው። የዛሬው ሽንፈት ግን በቃ የወንድ ሽንፈት ነው የተሸነፋችሁት። በቃ የሆነ ለማብሸቅ ሁሉ አይመችም። እኔ በቃ ሬዲዮኝ ነው የመጣሁት አበሽቃለሁ ብዬ ግን የሆነ በቃ ጀነን ብሎ አርሰናል ደጋፊ ነገ ማሊያውን ለብሶ መውጣት ይችላል። ግን እንኳን በቃ ይሄን ዋንጫ እንኳን አላሳካችሁት። ለኛ ማለት ነው ለኛ ሲባል ተመችታችሁኛል። የሆነት ነው በቃ እኔ በአርሰናል ቀንቻለሁ። ለማንኛውም ይመቻችሁ። ኮራ ጀነን ብላችሁ መንቀሳቀስ ትችላላችሁ። ይሜ አንድ ጊዜ እስቲ ለዚህ ድንቅ ዳኛ ማለት ነው የሚገርም ድህነት በሌለበት ዓለም ላይ የኖርክ እንደዚህ ለማኝ ትሆናለህ? ገረድ እኔ ዳኝነት እንደዚህ ሐላል ሲወጣ አይቼ አላቅም። ሐላል ሲወጣ እንዴ ምን ቀረ? በቃ ተቀይረ ገብተህ ለነሱ መጫወት እኮ ነው የቀረ እንዴ። የማዶኬ ፋውል እንዴት ነው ፋውል ያልሆነው? እስቲ እንደው የማንም እግር ኳስ እንደው ዛሬ ጨዋታውን የተመለከታችሁ የእውነት እንደው ለአንድ ደቂቃ አእምሯችሁን አሰሩ ማለት ነው። እንዴት ሆኖ ነው? መቼም አሁን በእርግጠኝነት የፒኤስጂ ቢሆን አያሰጥም ወይ? ኧረ በስመ አብ! እንደዚህ አይነት ዳኝነት እኔ እግዚአብሔር ቫር ባለበት ዓለም ላይ
እንዴ እግዚአብሔር ምን አይነት ኧረ በስመ አብ የሚገርም ነው። ልጆቻችን አኩርተውናል ነው የምልህ ብራዘሬ። እነዚህ ብርቅዬ የፒኤስጂ እና የፖርቹጋል የኛ ልጆች ማለት ነው እንደምታዩት አኩርተውናል ብራዘሬ። ዛሬም ዩሲኤሉን እጥብ ከዓለም ዋንጫው በፊት ማለት ነው። ከዛ በዚህ ፐርፎርማንሳችሁ ገብታችሁ ማለት ነው የዓለም ዋንጫው ጋር ደግሞ ንጉሱን ታግዙትና የዓለም ዋንጫውን ደግሞ እንደግሟለን ማለት ነውና ዛሬ ኑኖ ሜንዴዝ ጉድ አድርገህን ነበር። ኑኖ ሜንዴዝ በጣም ነው ማምነህ ፔናልቲ ላይ ከጎንዛሎ ራሞስ በላይ አንተን ነው ማምነህ። ጎንዛሎ ራሞስ ጀልጋጋ ተጫዋች ነው፣ ግን ፔናልቲ ጋር አምኜው ነበር፣ አስቆጠረው። አምኜህ ነበር፣ ግን ጉድ አደረከኝ። በጣም አስደንግጠኝ ነበረ። ለማንኛውም ቪቲኒያ ያው ተጎድቶ ስለወጣ ነው እንጂ እሱ ስጥት ነበር የሚያደርገው። ፔናልቲ ጋር ችግር የለበትም የፖርቹጋል ተጫዋች። ኔቬዝ አልመታችም። ለማንኛውም እነዚህ ወርቃማ ልጆች ዛሬ ያው ማርቲኔዝም እያየ ነበር ጨዋታውን። ሁላችሁም ትጠራላችሁ መቼም የሚቀር የፒኤስጂ ተጫዋች የለም ለፖርቹጋል ማለት ነው። እንደዚሁ እንዳማረብን ገብተን አልቻ ለማንጫ ጭናታር እንበላታለን። እቺን ደግሞ ይመቻችሁ። ማጋሌስ እንዴት ፔናልቲ ይመታል? ማጋሌስ ተከላካይ ሆኖ እንዴት ፔናልቲ ይመታል? አረ ቢስሚላ! ያ ሁሉ የተለፋበት ኳስ ወይኔ በአላህ ያን ሁሉ እንዴት ማጋሌስን አርቴታ ያስመጣዋል? በእናትህ እንዴት ገና እንደሚስተው ማጋሌስ እንደሚሰቅለው ሊሰቅል እንደሚችል ምንም ኳስ ያላየ ሰው እንዲሁ ፊዚካሉ ተከላካይ ኳስ ማውጣት መጠለዝ እንዴት የሚችል ተጫዋችን እንደዚህ አይነት የጭንቅ ሰዓት ፔናልቲ ተሰምቷል። ዙቤሜንዲ ብሎ እንዴት ነው እሱ የምታስበው? እንዴት ማጋሌስ ይመታል? በአንድ ይሄን ጭንቅላት እንኳን ምን ዙቤሜንዲ ያለ ማጋሌስ እንዴት ነው ሊመታ የሚችል? ወይኔ ያረቢ! እኔ እንደዚህ ምንም ሰብሮኝ አያውቅም። አኡዙ ቢል ያው አርሰናል ከተሸነፈ በኋላ የአርሰናል ደጋፊ በምን እንደሚያሳበብ ልንገርህ። ይሄ ፔናልቲ መሰጠት ነበረበት ነው የሚልህ መጥቶ ማለት ነው። ግን ሳካ እንዲህ እንደ ቮሊቦል ያንጠባጠበውን ፔናልቲ እናውራው ነው ፈርስት ሃፍ ላይ እንደዚህ ሁለት ጊዜ እንደ ቮሊቦል ያንጠባጠበውንና የታለፈውን ፔናልቲ እናውራ፣ ወይንስ ደግሞ ሃቨርት ያገባውን ጎል በእጁ ነክቶት ማርኮኒስ ሲመታው እጁን ነክቶት ነጥሮ እንደሆነ ወደሱ ሄደ። ስለዚህ ስናውራ ወይ ነው ብራዘር እንደዛ ካወራን ማለት ነውና ሲጀመር ይሄ ነገር ምንም ሊያሰጥ አይችልም። ምክንያቱም ማይዶኬ ነው ወደ ሜንዲዝ እጁን የከተተው እንደዚህ አድርጎ ማለት ነው ያቀፉ። ገባህ አይደል? ለምሳሌ ራሱ ሜንዲዝ ቢሆን በሱ እጅ ገብቶ እንዲጥሎት ቢሆን ኖሮ ፔናልቲ ታሰጥ ይችል ነበር። ሰውየው እንደዚህ ሆኖ እየሄደ እጁን ከቶ ራሱ አክፎት ወድቆ ፔናልቲ ይሰጣል። ከዚህ በላይ ሳካ እንደዚህ አንጠባጠበው ኳስ ነበረ ፔናልቲ የሚያሰጥ። ተረዳኝ። አሳብ መጣህ ነገሩን ምን አገባኝ። እኔ ሌላ ነገር ልጨምርላችሁ ማለት ነው። እስከዛሬ 19 ቲም ነበር የምትደግፉት። ይመቸን። ክብር ለአርሰናል 20ኛ ቲም ላይ ደርሳችኋል። ፒኤስጂን ጨምርንላችሁ። ማነው ሰላም ልታገኙ? የፕሪሚየር ሊጉ አልወጣልንም ገና ይላል ወይ ያላይታለ ስለሚቻል ፒኤስጂ ስለሚቻል በዚያ ጦት ልበላ ይሄን ተበላላው ስለሚቻል በመቤት ስም አንተ ምን አይነት ቋጠሮ ነው? መቼም አበላም ሻምፒየንስ እያማረ ይቀራል። ስለሚቻል እናቴቱም ወንድ ሆነት ማለት ነው ወንድ ሆነት እሰይ አንተ ነክራባስኬላ ተጎርቶ ዴምቤሌ ወጥቶ ስለሚቻል አታጠቃም ደነዝ ሆነ ክለብ ስለሚቻል ፈሪ ናችሁ። ግባለት መቼም ማተሩ ምን ካልበላ መቼም ማለት ፓሪስ ሰን ዠርሜን ሙሉ 120 ደቂቃ ብቻውን ተጫውቶ በፔናልቲ ሹታውት ማለት ነው ይህንን ለተከታታይ 2 ዓመት የአውሮፓ ቻምፒየንስ ሊግ ዋንጫ አሳካ ቢባል ማን ያምናል? ከ2 ዓመት በፊት ምንም አይነት የአውሮፓ ቻምፒየንስ ሊግ ዋንጫ የሌለው ፒኤስጂ ዘንድሮ ግን 2 ዋንጫ እዚህ ባጃቸው ላይ እኮ ነግሬህ ነበር። ሁለተኛውን ኮከብ አስፍሮለታል ሉዊስ ኤንሪኬ። ስለ ሉዊስ ኤንሪኬ በሰፊው እመጣበታለሁ። ለዚህ ታላቅ ክለብ ግን ቆመ ካላጨበጨብ አንተ ምኑም የእግር ኳስ አፍቃሪም ወዳጅ አይደለም። ለዚህ ታላቅ ክለብ ምን አይነት ቡድን ነው ፒኤስጂ? አውሮፓ ላይ ምርጡ የሚመጡትን አመታቶች ከባድ ቡድን ነው ፒኤስጂ እያልኩ ነው። በጣም ከባድ ቡድን።
ኤኒዌይስ ፓሪስ ሰን ጀርሜን እንኳን ደስ አላችሁ። ስለሚገባችሁና ስለምትችሉ ይህንን ዋንጫ እጃችሁ አስገብቻችሁታል። ስለሚገባችሁ እኔ ብትሸነፉ ይደብረኝ ነበር እውነቱን ለመናገር። ሰው የአውሮፓ ቻምፒዮንስ ሊግ ፋይናል ጠብቁም እንደዚህ አይነት ጌም ያል እውነቴን ነው እኮ የምላችሁ። አንድ ቡድን ብቻ እየተጫወተ ነው ያየነው ዛሬ እኮ አይደለ? ኤኒዌይስ ግን ኮንግራቹሌሽን ሙሉ የፒኤስጂ ተጫዋቾች። ዘንድሮም ባላንዶሩ ከዚህ ቡድን የሚወጣ አይመስልም። እሱም ላይ ይመጣበታሉ። ይመቻችሁ። ዳኛው ደግሞ ኬት አባቱን ያመጡብን? ኬት ነው የመጣው? እንዴ ምንድነው የሚፈልገው ከዚህ በላይ? ለምንድነው ፔናልቲው የማይሰጠን? እንዴ እኛውን ከዚህ ባሰ ፋውል ተሰርቶ ነው በማስኩዌራ ነው። አረ ተቃጠሉ፣ አረ ተቃጠሉ፣ አረ ተቃጠሉ። እኛ በቃ በአውሮፓ መድረክ በሙሉ በዳኝ አቃጥለው ሊደፉን ነው። እንዴ ጭራሽ ራይስ ማለት ነው ኮምፕሌን ለምን አቀርብክ ለምን ቅሬታ ታቀርብብኛለህ ብሎ እኮ ነው ቢጫ የሰጠው። እንዴ ቢያንስ እንኳን እዚህ ላይ ያለውን አታይም፣ እዚህ ላይ ያለውን አታይም። ዳኛው ምን አይ ወይኔ መቃጠል፣ ወይኔ መንደድ፣ ወይኔ መንደድ። እንወጣዋለን ግን ይኸውላችሁ ወደድንም ጠላንም እንወጣዋለን። 15 ደቂቃ ትቀረናለች፣ እሷንም እንወጣዋለን። ፔናልቲ ድረስ እንደምንጠረጥር የለኝም። እናሸንፈዋለን ይሄን ጨዋታ ዳኛውን ጭምር አሸንፈን ነው ማስተማሪያ ነው የምናደርጋት። ሙሽላቄውን ከዳኛ ማን አባቱን የላከብን ደግሞ ማን የላከብን? ወይኔ መንደድ፣ ወይኔ መንደድ፣ ወይኔ 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 ፒኤስጂ አሸነፈ፣ አሸነፈ። ጋብሪኤል ይስታል፣ ጋብሪኤል ይስታል። ቀጣይ ዓመት ትበላላችሁ። ምንድን ነው ይኸው ከነግዛ አረን የሚድረው ጀማው እኔ ማርያምን ምንም የምናገርበትም ቃል የለኝም። ቅጥል ነው ያልኩት። እኔ ምን አይነት እኔ ወይኔ ዛሬ ረበሰማ አርቴታ እንዴት ጋብሪኤልን ያስመታል ጎበዝ። አረ እኔ ተቃጠልኩ። አረ ወይኔ አርሰናል እኔ ምንም እግዚአብሔርን ጎበዝ ነው አርሰናል። በጣም ጎበዝ ቲም ነው ጎበዝ። ያ ሞስኬራ ያችን ኳስ አንተ እኔ አርቴታ እኮ አንዳንዴ ችግር አለበት፣ ትልቅ ችግር። አርሲ ፋሚሊ እንዳይደብረ እግዚአብሔር እንዳይደብረ ምንም የሚደብረ ነገር የለም። በቃ ተጫወትክ፣ ታታግላል፣ 120 ደቂቃ ተታግላል፣ ተሸነፍክ። ያለን ምንም ያርሰናል ላይ ሊደብር አይገባም። አረፋ አረ ወይኔ የትወለም ዘለምት ያለሽ የትወለም ዘለምት ያለሽ የትወለም ዘለምት ያለሽ ቻምፒዮንስ ሊግ ዋንጫ ስዬ ሲያምርሽ የትወለም ዘለምት ያለሽ የትወለም ዘለምት ያለሽ ጀግናው ፒኤስጂ ይኸው ገባልሽ።